ሶች አሉ እነሱንም እንዴት መስራት እንደምትችሉ የምናሳያችሁ ይሆናል ማለት ነው። ግራፍስ ኦፍ ሊኒየር ኢኩዌሽን y = mx + c የዚህኛው ነው ሞር የምናየው። ከዛ በፊት ግን ቤዚክ ቲንጎች አሉ። አሁን x = 3 y = 3 ይዛኔ አሁን ይሄን ግራፍ እንዴት ነው መሳል የሚቻለው? መጀመሪያ እነዚህ መቻል አለባችሁ። ድሮ ዘ ግራፍ ኦፍ ዘ ፎሎዊንግ ላይን x = 3 እና y = 3 ምንድነው የምታደርጉት? መጀመሪያ xy አክሲስ ነው የምትሰሩት። የመጀመሪያው ስቴፓችሁ xy ከዛ ስም ትሰጣላችሁ x እና y ብላችሁ ማለት ነው። ከዛ በኋላ x = 3 ማለት አሁን ለምሳሌ በዩኒት ብትከፋፍሉት በ1 1 1 2 3 x ስንት ነው? 3 ስለዚህ እንደዚህ ይሆናል ማለት ነው ግራፋችሁ። ይሄ ማለት x = 3 x አሁን ኮንስታንት ነው። y ግን ኤኒ ነምበር ሊሆን ይችላል በዚህ ላይ ማለት ነው። y = 3 ከተባለ ፖዚቲቭ ነው። ፖዚቲቭ ከሆነ ወደ ላይ ነው የምትወጡት 2 3 ስለዚህ ይሄም ለዚህ ታሰምራላችሁ። ይሄ ማለት ነው y = 3 ማለት ነው። አሁን y 3 ሲሆን የx ቫልዩ ግን ኤኒ ነምበር ይሆናል ማለት ነው። right true if the statement is correct and false if it is incorrect ይላችኋል። the line x = 5 is vertical line ይላችኋል። x = 5 አሁን ለምሳሌ x = 3 እዚህ ጋር ምንድን ነው? ቨርቲካል ነው። ስለዚህ x = 5 ቨርቲካል ነው። in short x = c ከተባለ እና c ኮንስታንት ከሆነ ኦልዌይስ ምንድነው? ቨርቲካል ነው ማለት ነው። ላይን y = -5 is horizontal ይሄ ትሩ ነው። y = 3 ትሩ። ስለዚህ ኔጌቲቭ ስለሆነ ብቻ እዚህ ከታች ይሆናል እንደዚህ ሆና ማለት ነው። ስለዚህ y = ኮንስታንት ከሆነ ይሄ ምንድነው የሚሆነው? ሆሪዞንታል ይሆናል ማለት ነው። እዚህ ጋር 2x - 7 = 3 ይላል። ይሄንን ማለት ሲምፕሊፋይ ብታደርጉት 2x = ወደዚህ ስትወስዱ 10 ይሆናል። x = 5 ይሄ ሆሪዞንታል ነው የሚለው ፎልስ ነው። x = ከተባለ ቨርቲካል ነው። y = ተብሎ ኮንስታንት ከሆነ ኢንሾርት ሆሪዞንታል ነው ማለት ነው። ይሄን በተመሳሳይ አሁን ይሄን ወደዚህ እኩልነት እንተስታረጉት ማይነስ ይሆናል። -18 ለ3 አካባቢ -6 አካባቢ ይሆናል። ስለዚህ y = -6 ሆሪዞንታል ነው ማለት ነው። ስለዚህ እኛን ኢንሾርት ምንድነው x = c ከተሰጣችሁ ቨርቲካል ነው። y = c ከተሰጠ ደግሞ ምን ይሆናል ማለት ነው? y = ከሆነ ሆሪዞንታል ይሆናል ማለት ነው። ኢንቨርስ ማድረግ እኮ ነው። x ከሆነ ሆሪዞንታል ነው ኖርማሊ የምናውቀው። x = ኮንስታንት ከሆነ ግን ቨርቲካል ይሆናል። y ማለት ቨርቲካል ነው። y = ኮንስታንት ከተባለ ግን ሆሪዞንታል ይሆናል ማለት ነው። ቀደምም ያልነው ተመሳሳይ ነው። y = 0 የሚሆነው ማን ላይ ነው? x አክሲስ ላይ ነው። x 0 የሚሆነው ደግሞ y አክሲስ ላይ ነው እንዳልነው ማለት ነው። ራይት አን ኢኩዌሽን ሪፕሬዘንቲንግ ዘ x አክሲስ ኤንድ y አክሲስ x = c አሁን እዚህ ጋር x አክሲስ ማለት ምን ማለት ነው? y = 0 ይሆናል ማለት ነው። y = 0 ማለት ሆሪዞንታል ነው። x = 0 ከሆነ ደግሞ ቨርቲካል ይሆናል y አክሲስ ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ ሪፕሬዘንት ማድረግ ነው። ኢቫሉዌት 5x - 2 when x = -3 0 2 ምናምን ይላችኋል። ሰብስቲቲዩት ማድረግ ነው። x -3 ሲሆን 5 ሲባዛ በኔጌቲቭ 3 ኔጌቲቭ 15 -2 -17 0 ሲሆን -2 2 ሲሆን it's solve for y if 3x + 5y = 4 እንደዚህ ከተሰጣችሁ ደግሞ ይሄ ትራያል ኤንድ ኤረር ነው። እዚህ ጋር ለምሳሌ y 0 ብታደርጉት x ስንት ይሆናል? 4/3 ያርጋችሁ ቁጥሮችን እየተካችሁ x እና y መፈለግ ማለት ነው። ኦርደርድ ፔር ነው የምትፈልጉ። ወይም ደግሞ የዚህን ግራፍ ከሳላችሁ በኋላ ግራፍ ነው የምንሰራው። ቀጣይ በግራፉን ከሳላችሁ በኋላ ግራፉ ላይ ያሉ ፖይንቶች ሁሉ ሶሉሽን ናቸው ማለት ነው። የዚህኛው ሌትስ x = b ከሆነ where does the graph lies on the coordinate plane የሚላችሁ x = b ነው። ከዛ ግራፍ አለ if b < 0 if b = 0 if b greater than 0 ይሄ አሁን ያልነው ነው። በተመሳሳይ ነው እንትን ያለው አሁን x = b ከሆነ x በናቹራል የምናውቀው ሆሪዞንታል ነው። x = ከተባለ ግን ቨርቲካል ነው የሚሆነው ማለት ነው። ስለዚህ b 0 ከሆነ x < 0 ማለት ነው። ስለዚህ ምን ላይ ነው የሚሆነው ማለት ነው? በስተ ግራ ሌፍት ሳይድ ይሆናል። b = 0 ማለት 0 ሲሆን x = 0 ይሆናል ማለት ነው። x = 0 ማለት ደግሞ y አክሲስ ራሱ ይሆናል ማለት ነው። ይሄ x = 0 ማለት ነው። ይሄ x = 0 ይሆናል። ይሄኛው ደግሞ x greater than ሲሆን እዚህ ጋር ይሆናል ማለት ነው።
ኤክስ ግሬተር ዛን 0 ሲሆን ኤክስ ግሬተር ዛን 0 ከሆነ ወደዚህ ይሆናል ማለት ነው። where does the graph lay on the coordinate plane ነው የሚለው ፕሌኖች አሁን በኳድራንት መግለጽ ትችላላችሁ። የዚህኛው ስንት ኳድራንት 2 and 4 ይሄኛው ኳድራንት ይሄ ኳድራንት 1 and 4 ይሄኛው ኳድራንት 2 and 3 ማለት ነው። ዋይም ተመሳሳይ ይጠይቃችኋል። let y equal b which coordinate is constant x coordinate or y coordinate ይላችኋል። which coordinate varies x coordinate or y coordinate አሁን y equal ነው b ከሆነ ለምሳሌ y equal ነው 3 ከተባለ which coordinate is constant የሚሆን ማን ነው? አሁን እዚህ ጋር y ነው ኮንስታንት የሚሆነው። y ስንት ነው ተብላችኋል? 3 ምንም እንትን የሌለው y 3 ነው። ምንም አይጨምርም አይቀንስም። which coordinate vary የትኛው ነው ቫሪ የሚያደርገው? የኤክስ ግን ቫሪ ያደርጋል። እዚህ ጋር አሁን 0.3 ልንል እንችላለን፣ 1.3 -1.3 4.3 እንደዚህ ያልን መግለጽ እንችላለን። ስለዚህ እዚህ ጋር y እኩል ነው b ከሆነ b እንትን y ኮንስታንት ነው፣ ኤክስ ግን ቫሪ ያደርጋል ማለት ነው። ስለዚህ ይሄን ከያዛችሁ ከዚህ በኋላ ያለው በጣም ቀላል ነው የሚሆነው። ምንድነው እዚህ ጋር የሚያሳያችሁ በቴብል ሜተድ አሁን ግራፍ ስትሰሩ በቴብል ሜተድ የምትሰሩት አለ፣ ኖርማል የምትሰሩት አለ። ኢን ቨርቲካል ላይን ኦል ፖይንትስ ሃቭ ዘ ሰም ኤክስ ኮኦርዲኔት። አሁን ቨርቲካል ላይን ላይ ማነው እንትኑ የሚሆነው? ኤክስ ኮኦርዲኔት ተመሳሳይ ነው። አሁን ኤክስ እኩል ነው 3 ከሆነ ቨርቲካል ነው ብለናል። ቨርቲካል ከሆነ ኤክስ 3 ነው፣ ዋይ ግን ምን ያደርጋል? ቫሪ ያደርጋል ማለት ነው። ዘ ኢኩዌሽን ኦፍ ዘ ቨርቲካል ላይን ስሩ ዘ ፖይንት ፒ ኤ ቢ ኢዝ ኤክስ እኩል ነው ኤ። ኤክስ ምንድነው? ኤ ነው ማለት ነው ቨርቲካል ከሆነ። ሆሪዞንታል ከሆነ ደግሞ ዋይ እኩል ነው ቢ ይሆናል ማለት ነው። ፓራላል ቱ ኤክስ አክሲስ ኤንድ ፐርፐንዲኩላር ቱ ዋይ አክሲስ ማለት ነው። ዋይ እኩል ነው ቢ ከሆነ ዋይ ሆሪዞንታል ነው የሚሆነው ማለት ነው። ስለዚህ ኤክስ እኩል ነው 5 ከተባለ ቨርቲካል ነው፣ ኤክስ ኮንስታንት ነው። ዋይ እኩል ነው -4 ከሆነ ዋይ ኮንስታንት ነው። እቺ ነው በግራፍም እዚህ ጋር ማየት ትችላላችሁ። አሁን ኤክስ ስንት ነው? 5 5 5 5 ዋይስ ቫሪ ያደርጋል። ይሄን አሁን ፖይንቱን ኮኦርዲኔት ፕሌን ላይ ብትሰሩ ተመሳሳይ ታገኛላችሁ። እዚህ ግራፍ ተሳላለ። ይሄን ለምሳሌ እዚህ ጋር ማየት ትችላላችሁ። ኤክስ ስንት ነው? 5 እዚህ ጋር ኦኬ 5 ነው የሚለው፣ ይሄ 4 ነው። ኤክስ እኩል ነው 4፣ ይሄ ኤክስ እኩል ነው 4 ነው። ጀስት እንትን ብሎበት ነው እንጂ በሌላው ኤክስ እዚህ ጋር 4 ስለሆነች ማለት ነው። ወይም ደግሞ 5 አድርጎ እዚህ ጋር ኤክስ እኩል ነው 5 ማለት ይችላል። የዋይ ግን ምን ያደርጋል? እዚህ ጋር ቫሪ ያደርጋል ማለት ነው። የቢን ደግሞ ስታዩት ዋይ ስንት ነው? -4 ያለ ነው። የኤክስ ቫሪ ያደርጋል ማለት ነው። ስለዚህ እነም አሁን ኮኦርዲኔት እንትን ጋር ስትስሉት ዋይ እኩል ነው -4 በቃ ሆሪዞንታል ላይ መሳል ማለት ነው። ዋይ እኩል ነው -4 ጋርሽ ሆሪዞንታል ስላላችሁ ይሆናል ማለት ነው። ከዛ ይችኛው ስም መስጠት። ሌላኛው የምናየው ምንድነው? አሁን አንድ ብቻ ሲሆን ነው አይዘር ኤክስ ኦር ዋይ ቫልዩ ሲሰጥ። አሁን ግን ሁለቱ ቢሰጡስ ዋይ እኩል ነው ኤምኤክስ ፎርም ቢሰጥ ኤም ራሽናል ነምበር ቢሆንና ኤም ዲፈር ፍሮም 0 ቢሆን እንዴት ነው ፕሎት የምናደርገው? የዚህ የራሱ ሜተዶች አሉት። there are several methods that can be used to graph the linear equation. the method we used at the start of this section graph is called plotting point or point plotting method. ይሄኛው point plotting method ይባላል። አሁን ደግሞ የምናየው ራሱ ማለት የተወሰነም ደግሞ ሞዲፊኬሽን አለው። define linear equation ይላችኋል። linear equation ማለት ነው m1 ቫሪያብል እና n2 ቫሪያብል ሲሆን የመጀመሪያው ኢኩዌሽን ማለት እኩልነት አረፍተ ነገር ያለው ማለት ነው። 1 ቫሪያብል ከሆነ ኤክስ ብቻ ነው ያለው፣ ወይ ኤ ወይ ዋይ ወይ ቢ አንድ ቫሪያብል ብቻ ያለው ሊኒየር ኢኩዌሽን 1 ቫሪያብል ከሆነ ማለት ነው። n2 ቫሪያብል ከሆነ ደግሞ ኤክስ እና ዋይ ሊሆን ይችላል፣ ወይም ኤ እና ቢ ሊሆን ይችላል፣ ሲ እና ዲ ሊሆን ይችላል። ሁለት ቫሪያብሎች ይኖሩታል ማለት ነው። ዘ ሜን ቲንግ ግን መያዝ ያለባችሁ ሊኒየር ኢኩዌሽን ከተባለ ኢኩዌሽን ነው፣ እኩልነት አረፍተ ነገር አለው። ሊኒየር ከተባለ ዘ ኤክስፖነንት ኦፍ ዘ ፓወር ኢዝ 1 ናት። 2 ከሆነ ኳድራቲክ ኢኩዌሽን ይሆንባቸዋል፣ ፖሊኖሚያል ምናምን እያለ ይሄዳል። ስለዚህ ኤክስፖነንቱ ወይም ፓወሩ አንድ መሆን አለበት። 1 ቫሪያብል ከተባለ ሊኒየር ኢኩዌሽን 1 ቫሪያብል ከተባለ አንድ ቫሪያብል ብቻ ነው መሆን ያለበት። ኢንቱ ቫሪያብል ከተባለ ሁለት ቫሪያብሎች ናቸው። ኤክስፖነንታቸው ወይም ፓወራቸው ግን አንድ ነው ሊሆን የሚችለው ማለት ነው። ሊኒየር ኢኩዌሽን 1 ቫሪያብል የሆኑትን ለዩ ነው። ይሄ 1 ቫሪያብል ነው፣ ኤክስ ነው ያለው። እዚህ ጋርም ኤክስ ነው ያለው፣ 1 ቫሪያብል ነው ማለት ነው። እዚህ ጋርም
በተመሳሳይ ዋን ቫሪያብል ነው ማለት ነው። ስለዚህ እነዚህን ሶልቭ ማድረግ ብትጠየቁ ምን ማድረግ ነው? ላይክ ተርም መሰብሰብ። ለምሳሌ ዲስትሪቢዩት ካደረጋችሁ በኋላ 6x ማይነስ 12 6x ማይነስ 12 ስለዚህ ካንሰሉት ይደረጋል 0 እኩል ነው 0 ኢንፋይናይት ሶሉሽን ይሆናል ማለት ነው። ሪፈር ኩዌሽን ነምበር 2 how many solution do you get for each equation ነው የሚለው ሶልቭ ማድረግ ትችላላችሁ። አሁን የዚህኛው በአጋጣሚ ነው ዝም እየሰራሁት ኢንፋይናይት ይሆናል 0 እኩል ነው 0 ማለት ትሩ ነው። ትሩ ከመጣ ደግሞ ምንድነው ማለት ነው? ኢንፋይናይት ሶሉሽን። ፎልስ ከመጣ ኖ ሶሉሽን ይሆናል። አንድ ከመጣ 1። ለምሳሌ አሁን እዚህ ጋር 3x አለ፣ እቺን ወደዚህ ታመጡ 4x እኩል ነው እቺ ወደዚህ ላይክ ተርም መሰብሰብ። ይሄ ወደዚህ ታመጡት 4x ይሆናል 4x። ይሄኛውን ደግሞ 4 ሲቀነስ 3 ይሆናል 3/4 ዋን ሶሉሽን አለው ማለት ነው። ይሄኛው ዲስትሪቢዩት ይደረጋል 1/2 ይሄ ገብታ ስታብዛ 1/2 ታይምስ 2x x ይሆናል። ይሄ 3/2 ይሄ ወደዚህ ስታመጡት 0 እኩል ነው 3 minus 4 3/2 minus 4 8/2 ምናምን ይሆናል minus 7 over ምናምን 2። ይሄ ደግሞ ኖ ሶሉሽን ምክንያቱም 0 እኩል ነው ፎልስ ነው። ይሄ ፎልስ ከሆነ ኖ ሶሉሽን እንላለን። አንድ ከመጣ ዋን ሶሉሽን። ትሩ ከመጣ አሁን ለምሳሌ 0 እኩል ነው 0 ወይም ደግሞ 2 እኩል ነው 2 ከመጣ 2 እኩል ነው 2 ከመጣ ይሄ ትሩ ነው። ትሩ ከሆነ ኢንፋይናይት ሶሉሽን አለው ማለት ነው። which of the following are linear equation in two variable ይመስለኛል። ሁለት ቫሪያብል ያለው ይሄኛው ዋን ቫሪያብል ነው፣ ይሄኛው ቱ ቫሪያብል ነው። yes x እና y። ይሄ ዋን ቫሪያብል ነው፣ ይሄኛው ሁለት ቫሪያብል ነው x and y። ስለዚህ ኢንቱ ቫሪያብል የሆኑ ማን ናቸው? b and d ማለት ነው። given the equation y equal to 4x ቢሰጥ are the point minus 1 4 እነዚህ satisfy the equation satisfy ያደርጉታል ወይ equation ነው የሚለው። equationን ምንድነው የምታደርጉት? ቀጥታ የኤክስ ቫልዩ እየተካችሁ ዋይን ቼክ ማድረግ ማለት ነው። 4 ሲባዛ በማይነስ 1 ማይነስ 4 ነው፣ እዚህ ጋር 4 ነው። ስለዚህ አይሆንም። 0ን ብትተኩ 4 ሲባዛ በ0 0 ይሰጣቻል። 2ን ብትተኩ 2 ሲባዛ በ2 8 ስለዚህ ትሩ ነው። 3ን ብትተኩ 3 ሲባዛ በ4 12 አይሆንም ማለት ነው። ስለዚህ ሰብስቲቲዩት ማድረግ ነው ማለት ነው። when you plot point on the Cartesian coordinate plane which point lies on the same line ተመሳሳይ ላይን ላይ የሚገኙት የትኞቹ ነው የሚለው እነዚህ ሁለቱ አሁን ብስሏቸው ተመሳሳይ ላይን ላይ የሚገኙት እነዚህ ነው አሁን የምናያቸው ናቸው ግራፍ ስንስ። ስለዚህ ፖይንት ኦን ዘ ላይን ማለት ዘ ሶሉሽን ኦፍ ዘ ኢኩዌሽን ነው ማለት ነው። ላይኑ ላይ ያሉ ፖይንቶች ሙሉ የኢኩዌሽናችሁ ሶሉሽን ናቸው ማለት ነው። ሰብስቲቲዩት ብታደርጉ ትሩ ያመጡላችኋል ማለት ነው ሶሉሽን ኢኩዌሽናቸውን። for which equation does the line pass through the origin የትኛው ነው በኦሪጂኑ የሚያልፍ ነው የሚለው y እኩል ነው 3 አያልፍም። ይሄ ሆሪዞንታል ነው y እኩል ነው 3 ላይ ማለት ነው። ይሄም ቨርቲካል ነው x እኩል ነው 2 ላይ። እነዚህ ሁለቱ ግን ምን ያደርጋሉ? በዚህ በኦሪጂኑ ያልፋሉ። ምክንያቱም 0ን ሰብስቲቲዩት ብታደርጉ 0 ይሆናል ማለት ነው። 0,0 ኦሪጂን ማለት 0,0 ስለሆነ እዚህ ጋር ግን ሰብስቲቲዩት ብታደርጉ 0,3 ነው። እዚህ ጋር 2,3 ነው 0 ነው። ስለዚህ 0,0 ካልመጣ በኦሪጂኑ አያልፍም ማለት ነው። the graph of linear equation y equal ነው mx m ራሽናል ነምበር አባል ነች እና m 0 መሆን አይችልም። is a straight line pass through the origin y equal ነው mx ከተባለ always በምኑ ያልፋል ማለት ነው? በኦሪጂኑ ያልፋል ማለት ነው። y equal ነው mx m አን ኤሌመንት ኦፍ ራሽናል ነምበር ነች፣ ግን m differ from 0 ከሆነች በኦሪጂኑ ምን ያደርጋል? ያልፋል ማለት ነው። every point on the line is the solution of the equation of a line። ይሄ በጣም አሁን እንዳልኳችሁ ነው። ላይኑ ላይ ያሉ ሙሉ የኢኩዌሽናችን ምንድናቸው? ሶሉሽን ነው ማለት ነው። every solution of the equation in a point on a line የኢኩዌሽናችን ሶሉሽን ምኑ ጋር ነው ያሉት? ላይኑ ጋር ነው ያሉት ማለት ነው። ሌላው sketch the graph of the following equation on the same Cartesian coordinate አንድ ካርቴዥያን ኮኦርዲኔት ላይ ነው እንድስሉ የተጠየቀው። ስቴፖች አሉ። የመጀመሪያው choose some value for x ለx የተወሰኑ ቫልዩዎች ትወስዳላችሁ። ወይ 3 ሊሆን ይችላል፣ 4 ቫልዩዎች ሊሆን ይችላል፣ 5 ቫልዩዎች ሊሆን ይችላል። ብዙ ጊዜ ስትወስዱ ከ-3 እስከ -2 ያለውን ልትወስዱ ትችላላችሁ። ከ-3 እስከ -3 ወይ ከ-2 እስከ +2 ወይም ከ-3 እስከ +3 ከዛ በኋላ ፕሎት ለማድረግ እንዲቀላችሁ ማለት ነው። ቀጣይ ላይ y እኩል ነው mx + c ከሆነ ችግር የለውም። ይሄ ግን 0 0 ስለሆነ በየትኛው ኳድራንት ነው የሚያልፍ የሚለውን ለማወቅ የግዴታ y ኢንተርሴፕት እና x ኢንተርሴፕት ብቻ
በቂ አይደለም እዚህ ጋር። ስለዚህ y እኩል ነው 3x እና y እኩል ነው -3x። ስለዚህ የተወሰኑ ቫልዩዎችን ትመርጣላችሁ for x ማለት ነው። ከዛ put this value of x into an equation to get the value of y። እዚህ ጋር ሰብስቲት ስታደርጉ የማንን ቫልዩ ታገኛላችሁ? የyን ማለት ነው። then write this pairs of the value in table። በቴብል ነው የምታስቀምጡ። ከዛ plot the point of the Cartesian plane and join them label the line y እኩል ነው mx ብላችሁ ላይኑን መስጠት ነው። ስለዚህ በጣም ቀላል ነው። ሞር ፕሮባብሊ እነዚህ ወሰዱ ካልተባላችሁ -2 እስከ 2 ያለው ከ-1 እስከ 1 ያለው በቂ ነው። ከ-2 እስከ 2 ያለው መውሰድ ትችላላችሁ። ስለዚህ አሁን የመጀመሪያው -2 -1 0 1 3 2 እነዚህን የት ጋር ሰብስቲት ታደርጋላችሁ? y እኩል ነው mx ያ ማለት 3x። ስለዚህ በ3 አባዙታላችሁ ማለት ነው። ስለዚህ በ3 አባዙት -2 ታይምስ 3 -6 -1 ታይምስ 3 -3 0 ታይምስ 3 0 1 ታይምስ 3 3 2 ታይምስ 6 2 ታይምስ 3 6 ይሆናል ማለት ነው። ስለዚህ ኮኦርዲኔት ደግሞ xy ኮኦርዲኔት ታስቀምጡ x y ስለሆነ -2 -6 -1 -3 0 0 ምናምን ያርጋችሁ ታስቀምጣላችሁ። ከዛ በኋላ xy ኮኦርዲኔት ካስቀመጣችሁ በኋላ እነዚህን ፖይንቶች ታስቀምጣላችሁ ማለት ነው። ለምሳሌ አሁን 0 0 እዚህ ጋር አለ 1 ሲሆን 3 እዚህ ጋር አለች 2 ላይ 6 እዚህ ጋር አለ -1 ሲሆን y እኩል ነው 3x ስለሚለው -1 ስተኩ 3 ሲባዛ -1 -3 እዚህ ጋር ይሆናል። -2 ስተኩ -2 ታይምስ -3 -6 እዚህ ጋር ነው ማለት ነው። ስለዚህ እነዚህን ላይኖች ታገናኛላችሁ። ከዛ በኋላ ስም ትሰጡታላችሁ ማለት ነው። ስለዚህ ኢንክሪዚንግ ይሆናል ማለት ነው። ተመሳሳይ -3x ላይ 0 ስተኩ 0 ነው። -1 ስተኩ -3 ታይምስ -1 ፖዚቲቭ ይሆናል። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሆነ ስለዚህ ፖዚቲቭ 3 ይሆናል። -2 ታይምስ -3 ፖዚቲቭ 6 ይሆናል። ተመሳሳይ 1 ስተኩ -3 ይሆናል። 1 ሲባዛ በ-3 -3 2 ሲባዛ በ-3 -6። ስለዚህ እነዚህን ታገናኛላችሁ። ከዛ ሌብል ታደርጋላችሁ ማለት ስም ትሰጡታላችሁ ማለት ነው እንዳይምጣጣችሁ። ስለዚህ ይሄ እኩል ነው y እኩል ነው -3x y እኩል ነው 3x። አሁን እዚህ ጋር ምንድነው የምታዩት ዲፈረንስ? y እኩል ነው 3x እና y እኩል ነው -3x ላይ አንዱ ዲክሪዚንግ ነው አንዱ ኢንክሪዚንግ ነው። የትኛው ነው ኢንክሪዚንግ? y እኩል ነው 3x ፖዚቲቭ ከሆነች m ፖዚቲቭ ከሆነች ኢንክሪዚንግ ነው። m ኔጌቲቭ ከሆነች ዲክሪዚንግ ነው። ሌላስ ምን ኮንክሉድ ማድረግ ትችላላችሁ? ፖዚቲቭ ከሆነ በማንና በማን ነው የሚያልፈው? በኳድራንት 1 እና ኳድራንት 3 ያልፋል። ምን ከሆነ ፖዚቲቭ ከሆነ። ኔጌቲቭ ከሆነ ደግሞ በኳድራንት 2 ኤንድ በኳድራንት 4 ያልፋል ማለት ነው። እንደዚህ አድርጋችሁ ዲሳይድ ማድረግ ትችላላችሁ፣ ድሮ ማድረግ ትችላላችሁ ማለት ነው። ሌላ አይነት ጥያቄ ደግሞ የሚጠይቀው ምንድነው? ልክ እንደዚህ አይነት ጥያቄዎች if the point k5 lies on the line y equals to -3x then what is the value of k? የk ቫልዩ ስንት ነው ነው የሚላችሁ። ስለ ሰብስቲቲዩት ማድረግ ነው ኢንሾርት። y ስንት ነው እዚህ ጋር? y ማለት ቺናች x ማለት k ነው። ስለዚህ 5 እኩል ነው -3 ይሆናል ማለት ነው። 5 እኩል ነው -3x -3 ከዛ x ማለት ደግሞ ማን ነው ተብላችኋል? k። ስለዚህ እንደዚህ ካርጋችሁ በኋላ ኦቨር -3 ኦቨር -3 k እኩል ነው -5 ኦቨር 3 ይሆናል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን በደንብ ፕራክቲስ ማድረግ አለባችሁ። ከዚህ ውስጥ አሁን x እና y ከለያችሁ ሰብስቲቲዩት ማድረግ ነው። ለምሳሌ ማቀየር እችላለሁ። ይሄን 1 አርጌ ይሄንኛውን k ብል what is the value of k ብላችሁ ምንድነው የምታደርጉት? አሁን እዚህ ጋር k ማለት ማለት ነው y ነው። ስለዚህ k እኩል ነው ትሉና -3 ሰብስቲቲዩት ማድረግ የተሰጣችሁን ኮኦርዲኔት ፖይንት ሰብስቲቲዩት ማድረግ 1። ስለዚህ k ስንት ነው ማለት ነው? -3 ይሆናል ማለት ነው። k እኩል ነው -3። አሁን x1 ሲሆን y ስንት ነው? -3። k ማለት የy ቫልዩ -3 ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ ፕራክቲስ ያድርጋችሁ ሌሎች ጥያቄዎችን መስራት ይኖርባችኋል ማለት ነው። all ordered pairs that satisfy each linear equation of the form y equals to mx m an element of rational number and m differ from this on a straight line that passes through the origin። እነዚህ ያው ቀደም ብለናል። y እኩል ነው mx ከተባለና m ከ0 ከተለየ በማን ነው የሚያልፈው? በኦሪጂኑ ነው የሚያልፈው ማለት ነው። ሌላው
ዘ ግራፍ ኦፍ ዚስ አሁን ራሱ ነው እንጂ ፓስ ስሩ ኳድራንት 1 ኤንድ ኳድራንት 3 ምን ከሆነ እቺኛውን በደንብ መያዝ አለባችሁ። ፈተና ላይ በትሩ ፎርስም ወይ በምናምን ሊመጣ ይችላል። ኤም ፖዚቲቭ ከሆነ በማንና በማን ነው የሚያልፈው? በኳድራንት 1 ኤንድ 3። ኤም ኔጌቲቭ ከሆነ ደግሞ በኳድራንት 2 ኤንድ 4 ያልፋል ማለት ነው። ለምሳሌ እንደዚህ አድርጌ ብስልና what is the value of m ብላችሁ a ፖዚቲቭ b ኔጌቲቭ ብላችሁ ምን ይሆናል? አሁን እዚህ y እኩል ነው mx ነው ይታወቃል። m አሁን ፖዚቲቭ ነው ወይስ ኔጌቲቭ ቢባል ማወቅ ይቻላል። ፖዚቲቭ ነው። ለምን? ኳድራንት 1 እና ኳድራንት 3 በኩል ስላለፈ ማለት ነው። ወይም ደግሞ ኢንክሪዚንግ ስለሆነ አሁን ስታዩት ኢንክሪዝ ነው የሚያደርገው። ኢንክሪዝ ከሆነ ፖዚቲቭ ነው። እንደዚህ ካደረጋችሁ ደግሞ ምንድነው? ዲክሪዝ። ያ ማለት ዲክሪዝ የሚያደርገው በማን ሲያልፍ ነው? በኳድራንት 2 እና በኳድራንት 4 ማለት ነው። ስለዚህ የትኛው ላይ ነው ኤም ኔጌቲቭ የትኛው ላይ ነው ኤም ፖዚቲቭ የሚለውን you can identify simply ማለት ነው። In order to draw a straight line you need to find any two points or coordinates through which the line passes. ላይኑ የሚያልፍባቸው ሁለት ፖይንቶች ካገኛችሁ ላይኑን ግራፉን በቀጥታ መሳል ትችላላችሁ ማለት ነው። ሌላው ኤክሰርሳይዝ አለ። ኤክሰርሳይዙን ጀስት እናንተ ትጨርሱታላችሁ። የተወሰነ ነው ገለጻ የምናደርግላችሁ። complete the following tables for sketching the graph of y equal ነው -5x, y equal ነው x, y equal ነው 1/2x, y equal ነው -6። እነዚህ ለመሳል ይሄንን ቴብል ሙሉት ነው። ይሄን ከሞላችሁ በኋላ ጀስት ፕሎት ታደርጋላችሁ ማለት ነው። የማን ስራ? ይችኛዋን ስራ እስኪ 1/2x አሁን x -1 ሲሆን y ምንድነው? -1/2 x 0 ሲሆን y 0 x 1 ሲሆን 1/2 ሰብስቲቲዩት ማድረግ ማለት ነው። x 2 ሲሆን 1/2 ታይምስ 2 1 ከዛ ኮኦርዲኔት ታስቀምጡ ምን ይሆናል? -1 ኮማ -1/2 ማለት ነው። እንደዚህ ያደርጋችሁ ማስቀመጥ። ይሄ ደግሞ 0 ኮማ 0 1 ኮማ 1/2 2 ኮማ 1 ከዛ ላይ ፕሎት ማድረግ ጀስት በእንትን ስስሉት በጣም ይቀላቸዋል። ኤክስ አክሲስ ነው፣ ዋይ አክሲስ አለ፣ ኤክስ አለ፣ ዋይ አለ። ስለዚህ -1 ላይ ኤክስ -1 ስትሆን ዋይ ምንድናት? -1.0.5 ወይም 1/2 ማለት እንደዚህ ነው ይቻላል ማለት ነው። 0 ላይ 0 ነው። 2 ሲሆን ኤክስ 2 ሲሆን ዋይ ስንት ነው? 1 በስኩዌር ደፍተር ስሉት ይመጣላችኋል። ስለዚህ ይሆናል ማለት ነው። ስለዚህ ይሄ ግራፍ ይሳላል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? y እኩል ነው 1/2x ሌብል ማድረግ መጨረሻ ላይ ሌብል ማድረግን መፍታት የለባችሁ። አሁን እዚህ ጋር m ማለት 1/2 ናት። 1/2 ፖዚቲቭ ስለሆነች ኢንክሪዚንግ ነው። ሲቀጥል በማን ማለፍ አለበት? በኳድራንት እና 3 መካከል። -x ሲሆንስ ደግሞ እንደዚህ ይሆናል ማለት ነው። -5x ሲሆን ይሄ ደግሞ ለዋይ የተጠጋ ይሆናል እንደዚህ ማለት ነው። አሁን ለዋይ ይሄኛው -5x ምክንያቱም -1 ብትተኩ እዚህ ላይ -1 ነው። -1 ስተኩ 1 ነው። እዚህ ጋር ግን ምን ይሆናል? 5 ይሆናል ማለት ነው። ስለዚህ 5x -10x ቢሆን ደግሞ አሁን ወደ ዋይ በጣም የተጠጋ ይሆናል ማለት ነው። እንደዚህ ያለ ይሄዳል። ስለዚህ እነዚህ ያው ፕራክቲስ ማድረግ ይኖርባቸዋል። እስኪ the graph of the following equation on the same Cartesian coordinate plane ነው የሚለው አንድ ላይ ነው እንደስሉ የሚጠይቀው የሶስቱንም ማለት ነው። ከዛ ሌብል ታደርጋላችሁ እዚህ አድርጋችሁ x y ከዛ ሶስቱንም አንድ ላይ ትስላላችሁ። የዚህኛውን ግን መጀመሪያ ምን ማድረግ አለባችሁ? ሲምፕሊፋይ ማድረግ y እኩል ነው mx ፎር መጻፍ የዚህ ምን ይሆናል? አሁን y እኩል ነው ይሄ ከእኩልነት ሲሻገር 0 ሲቀነስ -7x -7x ኔጌቲቭ ነው ማለት ነው። ስለዚህ በዚህኛው በኩል ያልፋል። ይሄኛውንም በተመሳሳይ ሲምፕሊፋይ y እኩል ነው ብላችሁ መግለጽ አለባችሁ። ይሄኛው ወደዛ ከእኩልነት አሁን ብዙ ጊዜ የምትፈልጉትም በግራ ሳይድ ማድረግ አለባችሁ። -y/2 እኩል ነው -1/4 x ይሆናል። በኔጌቲቭ ስታባዙት y/2 እኩል ነው x/4 ወይም 1/4x ማለት ነው። ከዛ በሁለት ስታባዙት y እኩል ነው x/2 ይሆናል። ስለዚህ እዚህንም ግራፍ መሳል በቴብል ይሄን ደግሞ አቃልል በ3 ይሄንን በ3 ስለዚህ x ምን ይሆናል? 2x ይሆናል ማለት ነው። ስለዚህ እዚህ ጋር
2x አለ። ስለዚህ ይሄን ስስሉ አሁን የነዚህ ሁለቱ የሚያልፉት በዚህ ነው፣ ግን ሁለቷን ልዩነት ይኖራቸዋል ትንሽ። አንዱ እንደዚህ ይሆናል፣ አንዱ እንደዚህ ይሆናል። እንዴት ነው አይደንቲፋይ የምታደርጉት? አሁን እዚህ ጋር ኤክስን አንድ ብትተኩ ዋይ 2 ይሆናል። እዚህ ጋር ኤክስን ብትተኩ 0.15። ስለዚህ ይሄኛው ዋይ እኩል ነው 2x የሚለው አሁንም ለማን ለዋይ እየተጠጋ ይሆናል ማለት ነው። ስለዚህ እነዚህን ፕራክቲስ አድርጉ። answer the following question below by referring the figure to the right። እነዚህን አይታችሁ እነዚህ መልሱ ነው። if x እኩል ነው 3 what is the value of y ነው የሚላችሁ። y እኩል ነው ምን ተብሏል? እዚህ ጋር ስለማትተኝ የተወሰነን ብላችሁ y እኩል ነው -3x ነው። x 3 ከሆነ 3ን ተኩት እዚህ ጋር ማይነስ ታይምስ 3 -3 ማለት ነው። ስለዚህ -3 ይሆናል። y -4 ሲሆን y -4 ከሆነ -4 አርጋችሁ ምንድነው እኩል ነው -6። ከዛ በኔጌቲቭ ታባዙታላችሁ ፖዚቲቭ ይሆናል። ስለዚህ x ስንት ይሆናል? እዚህ ጋር 4 ይሆናል ማለት ነው። እዚህ ጋር -3 ይሆናል። can you find the point 0 0? አዎ ማግኘት ይችላል። ማናት? እቺ ኦሪጂን ማለት ነው። ኤግዛክትሊ ኦን ዘ ላይን ነው። አዎ ላይኑ ጋር ነው፣ ምክንያቱም ሶሉሽን ስለሆነች። y እኩል ነው -x በምን ያልፋል ብለናል? ኦልዌይስ በኦሪጂን ያልፋል ማለት ነው። ስለዚህ ከገባችሁ ግራፍስ ኦፍ ኢኩዌሽን ኦፍ ዘ ፎርም y እኩል ነው mx + c m an ኤለመንትስ ኦፍ ራሽናል ነምበር ኤንድ m ዲፈር ፍሮም 0 ፕሎት ማድረግ በጣም ሲምፕል ነው ማለት ነው። ለዚህኛው እንደውም በጣም ቀላል ነው። ምንድነው የምታደርጉት? x ኢንተርሴፕት እና y ኢንተርሴፕት ሁለት ፖይንት ታገኛላችሁ። ዘን ሁለቱም ማገናኘት ነው። እሱ ነው ማሳያችሁ። ምናልባት ኬብል ሜትድ ተጠቀሙ ከተባላችሁ ያው ሰብስቲቱት አድርጋችሁ ቴብል x ቫልዩ በራሳችሁ ወይ ደግሞ ተሰጠ እሱ ሰብስቲቱት ታደርጋላችሁ። ከዛ በኋላ y ካገኛችሁ በኋላ ፕሎት ማድረግ ነው። ኤግዛምፕሉ ላይ y እኩል ነው 3x - 5 decide whether the ordered pair given below are a solution to the equation ይላችኋል። 0, -5 አሁን ሰብስቲቱት ብታደርጉ ጥሩ መምጣት አለመምጣቱ ማሳየት ነው። ኤክስ ቦታ ላይ 0 ተካላችሁ 3 ሲባዛ በ0 0 0 ሲቀነስ 5 -5 ይሄ ይመጣል። 3ን ተተካላችሁ 3 ሲባዛ በ3 9 9 ሲቀነስ 5 4 ይሄም ይመጣል። -2 3 ታይምስ -2 -6 -6 -5 -11 ይሄም ይሆናል። 3 ያለ 3 ታይምስ -1 -3 -3 ታይምስ -2 -8 ይሄ ይሆናል ማለት ነው። ስለዚህ ሌሎች ይሆናሉ። በዚህም እሱ በሰራበት መስራት ትችላላችሁ። y ቦታ ላይ የyን ተተካላችሁ x ላይ x ከዛ ይሄ እኩል ይሆናል የነበረውን ትተውታላችሁ ማለት ነው። ከዛ እኩል ከሆነ ትሩ ነው ሶሉሽን ነው፣ ካልሆነ አይደለም። ስለዚህ አሁን እዚህ ጋር 3 4 ነው የሚለው y ቦታ ላይ 4 ይተካል። ጥያቄ ምልክት 3 * 3 -5 x ቦታ ላይ ማለት ነው። ዘን 3 ታይምስ 3 9 -5 4 4 4 ይሆናል፣ እኩል ይሆናሉ። ስለዚህ ሶሉሽን ነው። እዚህ ጋር ግን -2 ኮማ -1 ስለሆነ ሶሉሽን አይሆንም። ስለዚህ ኖት ሶሉሽን ይለዋል ማለት ነው። እስኪ ዘ ግራፍ ኦፍ ዘ ኢኩዌሽን ነው የሚለው ባይ ፕሎቲንግ ፖይንት ሜትድ ተጠቅማችሁ ወይም ደግሞ ቴብል ሜትድ ማለት ነው። ይሄ አንዱ ነው። ሁለተኛው ደግሞ እኔ ያልኳቸው አሁን ኢንተርሴፕት ሜትድ ነች። እሷኛውን አሳያችኋለሁ መጽሐፉ ላይም ካለ ዊልሲ። ስለዚህ ምንድነው የምታደርጉት? 3 ፖይንት 2 ፖይንት በቂ ነው። 3 ፖይንት እዚህ ጋር መውሰድ ነው። -1 0 እና 1 ከዛ ሰብስቲቱት ማድረግ። -1 ሰብስቲቱት ታደርጉ x ዋጋ ላይ ነው x ላይ ነው የምትተኩ 2 ሲባዛ -1 -2 -2 + 1 -1 0 ስተኩ 0 2 ሲባዛ 0 0 ነው 1 1 ስተኩ 2 ሲባዛ 1 2 ሲደመር 1 3 ስለዚህ እነዚህ ይሆናሉ -1 -1 0,1 1,3 ስለዚህ እነዚህን xy ኮኦርዲኔት ላይ ፖይንቶች ነው መጀመሪያ የምታገናኙ። ስለዚህ አሁን 0 ላይ ስንት ነው ያገኘ ነው? ስለዚህ እነዚህን በደንብ ያዛችሁ። ተመሳሳይ ነው ይሄኛው ግን ኔጌቲቭ ስለሆነ ብቻ በየት በኩል ነው የሚያልፈው? በኳድራንቱና 3 ስለዚህ እነዚህ ፖይንቶች ሰብስቲቱት ታደርጋላችሁ። ከዛ ላይ ግራፉን መሳል ማለት ነው። ፖይንቶችን ካገናኛችሁ በኋላ ፕሎት ማድረግ። ስለዚህ ይችናለች 2 ፖይንት ካገኛችሁ ጀስት ጆይን ማድረግ ማለት ነው። ጆይን ስታደርጉት ላይን ስላላችሁ ከዛ በኋላ ሌብል ማድረግ። እቺኛውን መርሳት የለባችሁም። ኤክስ አክሲስ ዋይ አክሲስ ማለት አለባችሁ። ላይኑን ስስሉ ግን ሁለቱም ኤንድ ላይ አሮ መጠቀምን መርሳት የለባችሁም። በተመሳሳይ ልክ ቅድም እንደሰራው እንደዚህ አይነት ጥያቄ ከተሰጠ መጀመሪያ በስታንዳርድ ፎርም መጻፍ ይኖርባችኋል። y እኩል ነው
ኤምኤክስ ፕላስ ሲ ማለት ነው። ስለዚህ አሁን እዚህ ጋር እሱ ቀጥታ እንትን አድርጎታል፣ ሰብስቲቲዩት አድርጓል። ማይነስ ዋንን 0 እና ዋንን ሌት ኤክስ እኩል ነው ማይነስ ዋን ሲሆን ዋይ ስንት ይሆናል? 0 ሲሆን ስንት ይሆናል? ብዙም ትችላላችሁ፣ ግን ኢሊሚኔት አድርጋችሁ በስታንዳርድ ፎርም ነው። አሁን ዋይ እኩል ነው እንትን ብትሉኝ 2x + 1 2/3 ኤክስ ፕላስ 1 ይሆናል ማለት ነው። ስለዚህ እንደዚህ ከሆነ ላይ በኋላ ጀስት መስራት ይችላለሁ ማለት ነው። አሁን እዚህ ጋር ላይክ ተርም ቢኖርና የሚጣፋ ነገር ቢኖር በቀላሉ መስራት እየቻላችሁ ያንተ ማለት አይጠበቅባችሁም። ስለዚህ አሁን እዚህ ጋር 1 ሲሆን -1 ሲሆን -2/3 + 1 እቺ 3/3 ማድረግ ስለምችል -1/3 ይሆናል። 0 ሲሆን 1 ይሆናል ምናምን። ይሄን ከጨረሳችሁ በኋላ ኔክስት ምንድን ነው የምታደርጉት? እቺኛው ኦቨር 3 ስለምትሆን እቺኛውንም ኦቨር 3 ታደርጋታለች። 3y ነበረ፣ እቺ 2x + 1 ነበር። ኦቨር 3 ሲሆን 2x ኦቨር 3 + 1/3 ስለሚሆን ማለት ነው። ከዛ አሁን ፖይንቶች ማገናኘት ነው። ሁለት ፖይንቶች በቂ ናቸው። በሁለት ፖይንቶች መስራት ትችላላችሁ ማለት ነው። እነዚህ አሁን ምንድነው ፖይንት ፕሎቲንግ ሜተድ ነው የተጠቀመው ያለው። ስለዚህ ከነዚህ ውስጥ በኢንተርሴፕት ሜተድ አሳያችኋለሁ ማለት ነው። ዋይ እኩል ነው ኤክስ ፕላስ 3 ነው። መጀመሪያ ኤክስ ዋይ አክሲስ እና ኤክስ አክሲስ ስላለው this is x axis this is y axis። የዚህኛውን ለመሳል ኢንተርሴፕት ሜተድ ማለት ኤክስ ኢንተርሴፕት ለማወቅ ዋይን 0 ማድረግ ነው። ዋይን ለማወቅ ደግሞ ዋይ ኢንተርሴፕት ለማወቅ ኤክስን 0 ለማወቅ። ለምሳሌ ኤክስ ኢንተርሴፕት ለማግኘት ማንን ነው 0 ማድረገው? ኤክስን። ስለዚህ ኤክስ 0 ሲሆን ዋይ ስንት ይሆናል? 3 ይሆናል ማለት ነው። አንድ ፖይንት ኢንሾርት አገኘ። ሁለተኛው ደግሞ ኤክስ ኢንተርሴፕት ለማወቅ ዋይን 0 ታደርጋላችሁ። 0 እኩል ነው ኤክስ ፕላስ 3። ስለዚህ ኤክስ እኩል ነው -3 ኮማ -3 0። ስለዚህ እነዚህ ፖይንት አገኘው ማለት ነው። ስለዚህ እዚህ ጋር ላይ 0,3 ማለት 0 ኤክስ 0 ነው ዋይ 3 እዚህ ጋር ላይ ማለት ነው። -3,0 -1 -2 -3 ስለዚህ this is the line ማለት ነው በኢንተርሴፕት ሜተድ። ስለዚህ ይሄ ምንድነው ዋይ እኩል ነው ኤክስ ፕላስ 3 ለሚለው ማለት ነው። ሌሎችን በተመሳሳይ መስራት ትችላላችሁ በኢንተርሴፕት ሜተድ ማለት ነው። ኢንተርሴፕት ሜተድ ማለት ምንድነው ብያችኋለሁ? አንዱ 0 ማድረግ። አሁን እዚህ ጋር ኤክስን 0 ሳደርገው ዋይ ምን ይሆናል? 0 -3 -3 ይሆናል ማለት ነው። ይሄ በተለይ ሚኒስትሪ ላይ ምናምን እንትን ከተባለ ወይ ደግሞ ሚኒስትሪ በእርግጥ ግራፍ ይሰጣችሁና ኢኩዌሽኑ የትኛው ነው ብሎ የሚጠይቃችሁ። ኢኩዌሽኑን ለማወቅ ደግሞ አንደኛ ሳይኑን ማወቅ፣ ኤም ምንድናት? ፖዚቲቭ ናት ኔጌቲቭ? እሱን ካወቃችሁ በኋላ የተወሰነ ታቃልላችሁ ማለት ነው። ከዛ ዋይ ኢንተርሴፕት እና ኤክስ ኢንተርሴፕት አሁን እንዳልኳችሁ ይሄን ትፈልጉና ይሄን ፖይንት ፊት ካደረገላችሁ ይሄ ግራፍ ማለት ይሄ ነው ብላችሁ ዲሳይድ ታደርጋላችሁ ማለት ነው። 0,-3 አግኝቻለሁ አንደኛው። ሁለተኛው ደግሞ ምንድነው ዋይን 0 ሳደርገው ኤክስ ምን ይሆናል? 0 እኩል ነው ኤክስ -3 ስለዚህ ችን ከእኩልነት ስታሻግሩት ኤክስ እኩል ነው 3 ይሆናል። ስለዚህ 3 ምን ይሆናል? -3,0 ማለት ነው። ስለዚህ 1 2 3 3,0 ማለት ይሄ ነው። 0,-3 ማለት ነው -1 -2 -3 ይሄ ነው ማለት ነው። ስለዚህ የትኛው ማለት ነው? ይሄ ይሆናል ማለት ነው። ይሄ ማለት ምንድነው? ኤክስ እኩል ነው -3 ይሆናል ማለት ነው። ሌሎችን በተመሳሳይ አሁን ያልኳችሁ ሜትድ ቀላል። አሁን የዚህኛውን እንስራ ብንል ምንድነው የምናደርገው? ኤክስን 0 ሳደርገው ኤክስ 0 ሲሆን ዋይ ምን ይሆናል ነው የመጀመሪያው። አሁን ይሄ 0 ሲሆን 3y እኩል ነው 5 y እኩል ነው 5/3 5/3 ማለት 1/1 ፖይንት ምናምን ነገር ነው። እሱን አፕሮክሲሜት መጠቀም ነው። ሁለተኛው ሜትድ ደግሞ ሁለተኛው ፖይንት y 0 ሲሆን
ኤክስ ማይነስ 5 ይሆናል ማለት ነው። ማይነስ 5 ኮማ 0። ስለዚህ 2 ፖይንት ካለ በቂ ነው ያልኳቸው ማለት ነው። ስለዚህ 0 ኤክስ 0 ሲሆን ዋይ ስንት ነው? 1 ፖይንት ምናምን እዚህ አካባቢ ይሆናል። ኤክስ ማይነስ 5 ሲሆን ኤክስ ማይነስ 5 እዚህ ጋር ሲሆን ዋይ 0 ነው። ስለዚህ እቺ ፖይንት 2 ፖይንት አግኝታችኋል። ዘን ጆይን ማድረግ ማለት ነው። ስለዚህ ይሄኛው ማለት ኤ ፖይንት ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ ግራፉን ፕሎት ማድረግ ትችላላችሁ ማለት ነው። ግራፉ ከተሰጠ በኋላ ልክ እነዚህ ግራፎች ተሰጣችሁ ኤ ቢ ሲ ዲ ብዬ which one of the following equation represents A ወይም ደግሞ which one of the following is the line of ወይም the graph of 2y minus x equals to 6 ብትባሉ x ኢንተርሴፕቱ እና y ኢንተርሴፕቱ ማወቅ ማለት ነው። ስለዚህ ይሄን ኤክስ ኢንተርሴፕት ማለት 0 ስታደርጉት ይሄኛው ነው። አሁን y ኢንተርሴፕት ማለት ኤክስ 0 ስታደርጉት 3። ስለዚህ 0.3 ላይ ያለፈ የትኛው ነው? አንድ። ሁለተኛ ደግሞ y 0 ታደርጋላችሁ። y 0 ስታደርጉ -6 ይሆናል። -6.0። ስለዚህ በእነዚህ ፖይንት ያለፈ የትኛው ነው ካደረጋችሁ በኋላ you can identify the graph of the equation ማለት ነው። ስለዚህ በሲምፕል ተርም እንትን ማለት ትችላላችሁ። ሌላ በስታንዳርድ ፎርም y እኩል mx + b ከሆነ mx + b ከጻፋችሁ x ኢንተርሴፕት ማለት c ነች ማለት ነው። እንደ y ኢንተርሴፕት ማለት c ነች። c ማለት y ኢንተርሴፕት yን የሚቆርጠው የት ጋር ነው ከተባለ c ላይ ሆነ አለበት ማለት ነው። በስታንዳርድ ፎርም ለምሳሌ እዚህ ጋር yን መቁረጥ ያለበት 3 ላይ ነው። ይሄኛው ደግሞ yን መቁረጥ ያለበት -3 ላይ ነው ማለት ነው። በተመሳሳይ እነዚህን በስታንዳርድ ፎርም ግን በዚህ ከጻፋችሁ በኋላ y እኩል ነው mx + c ካደረጋችሁ በኋላ ማለት ነው። m ፖዚቲቭ ነው ወይስ ኔጌቲቭ የሚለውንም አይደንቲፋይ ማድረግ ይኖርባችኋል። ኔጌቲቭ ከሆነ በኳድራት የትኛው ነው የሚያልፈው? 2 and 4 ይሆናል። ፖዚቲቭ ከሆነ ደግሞ በኳድራት 1 and 3 ይሆናል ማለት ነው። ስለዚህ ይሄን ይመስላል ማለት ነው።